ዛሬ አሪፍ ሙድ ላይ ነው። ይጅና ነገር በቃ ይሄ ልጅ ባሰበታ። አንተ ወይኔ ከመልክ ከቁመና ስልኩን ሳልቀበል መጣው። በእናትሽ ታዩ ባከሽ። ይሄን ሁሉ እኮ የሚያደርገው እኔ ለማማረክ ብሎ ነው። አንቺን ለማማረክ ብሎ ይሄን ሁሉ ነገር ካደረገ አስቢው ደግሞ ቢያፈቅርሽ። ዞሮ ባህል አንተ ትላንትና ልጆቹን ስላዩ ብቻ ደበደብካቸው። ዛሬ ደግሞ ለመሞት እኔ መኪና ፍለግት መጣ። ማን እንደሆንኩኝ ታውቃለህ? አንቺ ሴት ነው እንዴ? እስኪ ራስህን ተመልከት። ምን እኮ ከኔ ጋር አይመጣጠንም። ስንት ወንድ እኔ ለማግባት አባቴ ጋር እንደሚመጣ ታውቃለህ? በቃሽ፣ እኔ አንቺን አፈቅርሻለሁ። አይገባሽም እንዴ? አንቺ የትላልቅ ቤት ልጆች ሲባሉ አንድ ወንድ ካንቺ አጠገብ ቢታይ እጅና እግሩን ሰብሬ ነው ማስቀምጠው። አስታውሺ፣ የምታገቢው እኔን ብቻ ነው። ደግሞ ፍቅር በከለል በቁመት አይዝም። ፍቅር ከልብ ነው። ከዚህ ጋር ይዙ ይዙ ራስህን ጠብቅ። ቦታችን ጋር እንገናኝ። ሰላም፣ እዚህ ሰፈር ናችሁ? አዎ። ኢዛና የሚባል ልጅ ታውቃላችሁ? እዚህ ሰፈር አዲስ ገቢ ስለሆነ ገና ሰው አልተዋወቅንም። ምናልባት በመልክ ካወቃችሁት። አይ አናውቀውም። እንዴ እነዚህ ና የሚሰበሰቡበትን ቦታ ላሳየ። አሳካ ነዋ። ይመቻችሁ። ይችላል። እንኳን ደስ አለ። አሳካ ነው። ይዙ ያኙትና እዛ ጋር አረ ይዙ ዛፓ አገኝሻለሽ። እቺውሻ አንቺ ግን ያምሻል። በቃ ደግሞ እንሂድ። እንዳይ ቢያየን ምን ሊያመጥ? እንደውም እጁ በካቴና ታስሮ ማየት ነው ያማረኝ። ለሰፈሩ አዲስ ስለሆናችሁ ስለኔ ያለማወቃችሁ አይደንቀኝም። አትፍሪ፣ አላዘንኩብሽ። ባይሆን ትክሽኛለሽ። ዞር በልልኝ። በቅጡ ለማታውቃት ሴት እንዲህ መጃጃ ላይ ያስጠላ። ስለ አንቺ ለማወቅ አንቺ ፍቃድ ሊያስፈልገኝ ይችላል። አንቺን ለማፍቀር ግን ፍቃድሽ አስፈላጊ አይመስለኝም። እጄ ውስጥ ገብተሃል። ማንም ሳያስገድደኝ በፊት ተማርኬልሻለሁ። ደግሞ ልትጠይቂኝ ስትመጪ ቀይዋን ቀሚስ መልበስሽ እንዳረሽ። አይ ይሄ ልጅ ለራሱ በያዝ ለእናቱ አያዝንም። አሮጌ ጫማ ብረት ድስት ያለው እንዴ! ምንድነው ያማል? ስማ፣ አንድ ነገር ተነፍሳለሁ ብትል እተለትላለሁ። እንዴ! እሺ ቢያንስ ልቀቀኝ። ምን ሆነ ነው? እምልህን ካላረግ ካልቅ ኢዛና ስማ፣ ሰፈሩ እንዳለ ዛፓ በዛፓ ነው። አውቃለሁ። ችኳ ጋር ብቻዋን እንዳቱ። አሃ አንተ ነህ ኢዛና ማለት? ሲያስጠላ በእናትህ። አሁን ምልህን ታደርጋለህ እንዴ? እሺ ቁራሌው
አንፈልግም። አረ ቁራሌው አንፈልግም አለ አይደል እንዴ? አሮጌ ጫማ ብረት ድስት ያለው እንዴ? አረ ቁራሌው ኤት ያሟል እንዴ? አያስፈልግም ተባልክ አይደል እንዴ? ግባና ዝጋው። አንድ ነገር ተነፍሳለሁ ብትይ ጓደኛሽ ሊፍረጅ ሰማሽ? ተረጋጊ። ይዛና ልጅቷ ላይ ፎንቃ እንዳለበት ታውቂያለሽ? አልረጋጋም። ማፍቅሩን ሰው እኮ ነው ታሳስረኝ ነበረው። አሁን አምልጧል እኮ። እሷ ጋር መሄድሽ ምን ጥቅም አለው? ድጋሚ ሰፈር እንዳረግጥ አድርጌ ነው መሸኛት። እሺ ቆይ አንዴ። ቤቷ ውስጥ ወንድ የለም ብለህ ነው አይደል የደፈርከው? እሺ አሁን ምንድን ነው ከኔ የምትፈልገው? ከአንቺ ጋር የግብረ ስጋ ግንኙነት ማድረግ እፈልጋለሁ። ክፈተው። ምን ይመስላል? ሂድልኝ ወደዛ። አንቺ ውሻው ሄዱ። ቆይ ምን ልታደርጊ ነበር አመጣትሽ? ያቺን ውሻ ዋጋዋ ልሰጣት። ለምን? ምክንያቱም እንደዛ ምስኪን ያልተመለሰች ለአንተ ልትራራ አትችልም። ምንድን ነው የምትቀባጠሪው? ምንድን ነው ይዙ? የደበከን ነገር አለ እንዴ? የለም። ባይሆን አንድ ማድረግ ያለብን ነገር አለ። ፍቅረኛ ተብዬሽ መቼስ እሱ ከሲስተር ይጠፋል። እዛው ኮሌጅ ይሆናላ። የኔ ቆንጆ ባንቺ የመጣ ማንንም አልሰማ። ወይኔ ኡፍ ደግሞ እንደገና ተበላው። በቃ አለቀልኝ። እንዴት አባትሽ ነው የምታምሪ በእናትሽ። አንቺማ እኛ ጋር ነው የምወስድሽ። ወይኔ እነዚህ ሰዎች አይፋቱኝም እንዴ ዛሬ? ተበላው። በቃ አለቀልኝ። ቁራሌው አሮጌ ጫማ ብረት ድስት ያለው ቁራሌው እንዴ ያማል። ምን አባቱ ይሄ እንዴ? ምንድን ነው? ዋው እንዴት አባትሽ ነው የምታምሪው እባክሽ። ስማ የባለፈው ቪዲዮ ተንፈልጋል። ስለዚህ ምን ታደርጋለህ? ምንድነው? ምን ሆናችሁ ነው? እቺ አበባ የመሰለች ልጅ ተኩኩሽ ወደ ራስ ተመለስ። እሺ ምንድነው? እናንተ የተረገማችሁ ልጆች በምን ቀን ነው ሰፈር የገባሁት? አንተ ሴት ልጅ ላይ እንዴት እጅን ታነሳለህ? ተው፣ ለዚህ ከንቱ ራስን አታድክም። ይርነካው ይበቃል። አረ ቆይ ለድፍረቱማ ትንሽ እናቆየው። እሺ በቃ ጨዋታው ያበቃው ለዛሬ ነው። ነገር ግን አልጨረስንም። ኦ የመጣበትን ጉዳይ ሳጨርስማ አትሄድም። በላ ሳማት
ልሳማት እንዴ ጆ እነዚህ ላይ ብቻ ፎከስ አድርጊ። በተለይ እዚህ ላይ ይዙ ጆዬ ምን የበሲ ጀማ እየመቱት ነው። ምን ታይዙ ይቅርብ ብትሄድም እኮ ምንም አታመጣም። ምን ማለት ነው እንዴ? የዳይሬክተሩ ልጅ መሆኑን ዘነጋኸው እንዴ? ቢያንስ ለእናትህ ኑርላት። እሱ ደግሞ ለእኔ ወንድሜ ነው። ልቀቂ ይዙ። ትሰማኛለህ አንተ ጅል፣ ፍላጎትን በልክ አድርጎሽ ገነስ ተው የኔ ፍቅር፣ በቅጡ መልበስ የማይችል የሰው ልክ ይገባዋል ብለህ ነው? ትሰማኛለህ አንተ ጅል፣ እኔን ያንተ ማረጉ ይቅርና ማሰቡ ራሱ ይከብዳል። ሰው ባጣ እንኳን የመጨረሻ ምርጫ ያላረገ ጀለገግ ያለ አንቺ መኖር አልችልም። ምን አልክ አንተ ጅል? ያለ እኔ መኖር አልችልም እና ምን ትሰራለህ? ሙታ ቀልደኛ ሙታ። እኔ መኖር አልችልም እና ምን ትሰራለህ? ሙታ ቀልደኛ። ጆይ ጆዬ ይዙና ቶሎ በልፍታ። ይሄ ስጦታ ያንስባትም አይደል? ከልብ የሚሰጥ ነገር ሁሉም ውድ ነው ወንድሜ። ግን ከዚህ በላይ ከወደድካት ማሽ ነው። ሰው በወደደው ነገር ነው የሚሞተው ወንድሜ። አንተ ይዙ ምን ነው እኛን እዚህ አስቀምጠህ በሐሳብ ቤት ሄድ? ቤባ ይሄንን ለእድል ስጠት፣ ደግሞ እንዳይበስል ብሎሻል በላት። ምንድነው ከራስህ ጋር የምትሻማው? ቀስ ብላ አበላም እንዴ? ሳኩል ጅል። ኧረ ተው፣ ጠላቱ ኮዱ ነው። ወዴት ነው እቺ ልጅ የምትመጣው? እኔማ ምን አደርግልሻለሁ? አንተ ምንድነው ብቻ የምታወራው? ብቻዋን የሆነችዋን አይቼ መታለሃለች። መጣው መቼም መንገድ ጠፍቶኝ ማትኝ ማር። እንዴት እንደዛ ልትል ቻልክ? አይ መኪና አለሽ፣ በዛ ላይ ብቻሽን የመጣሽ። ሰው ጠፍቶብኝ ነበር። የት? እዚህ ሰፈር? ማን ነው ላፋልሽ? አሁንማ ተገኘ። ምን ነው ያን ያልፈልግሽኝ? ለባለፈው ነገር በጣም ላመሰግን እፈልጋለሁ። ሰው የቆመ ቢመስለውም እንዳይወርቅ ይጠንቀቅ። በፍቅር መዳንም እንዳለ መታመሙንም አይርሳ። አይመስላችሁም? አስደነገጠኝ እኮ። አያሳዝንም? ምን ያሳዝናል? ከሱ ይልቅ እኔ አላሳዝንም? በፍቅር እኮ ነው ያበደ። ሰው በፍቅር ሊያብድ አይችልም። ሊሞት አይችልም። እኔስ በአንተ ፍቅር መሞቴ ይቀራል ብለህ ነው? ሰው የአፉን ፍሬ በላ ዘንድ ግድ ይለዋል። አሜን። ምንድነው የምታወሪው ሴትዮ? ወንድሜ ራሱን ያጠፋበት ምክንያት እኮ በእነዚህ የተረገሙ ልጆች ምክንያት ነው። ምን እንዴ? ይዛና ይዙ ወዴት ነው የሚሄደው? አረ እኔ እንጃ። ገጀራ ነው እንደያዘው። ኧረ እሺ ጠብቀን። ይዙ የልትሄድ ነው? ዞር በይ ከፊቴ። ወደ ሙስት ጠጋ እያየሁ ዝም ማለት አልችልም። ምንድነው የምታወሪው ሴትዮ? ወንድሜ ራሱን ያጠፋበት ምክንያት እኮ በእነዚህ የተረገሙ ልጆች ምክንያት ነው። ዞር በይ ካጠገቤ። ማንም ይሁን ምን
የጓደኛዬ ሙሳ ልበቀል እዚህ ሰፈር አልመለስም። እነዚህ ውሻ ልጆች እንሂድ። ምንድነው? በሱቤ ምን? ትናንትና ማታ ክለብ ውስጥ በጩቤ ተኩቶ ሞተ። ምን? ተቀደምኩ። ዮና ካቸው ይሄዱልን ይመስለኛል። ብቻ ትልሽ መጣች የኔ ፍቅር። ያንተ ፍቅር መጣች። ቆይ ምንድን ነው ያቀድከው? ያቀድኩትማ ይሄ ማይረባ እንደናንሽ አልተጎዳሽም አይደል? መጣው እሺ። የኔት ጎዱሽ? አስደነገጡሽ? አይ ደህና ነኝ። ፊት አዲስ አልሆነብኝም። የሆነ ቦታ አውቃለሁ። አይ ተመሳስዬብሽ ይሆናል። ቻሬ በዚህ ጋር፣ ሲምባ በዚህ ጋር። በጣም ሯጭ እንደሆንክ ነው እንደሚሰማ። እናንተ ምን ያዛርላችሁ? አባረራችሁኝ አይደለም እኮ አሳደዳችሁኝ። ያለ ሰፈር ግን ሌብነት አይከብድ። ከታችኛው ሰፈር ለምን ልውጥ ነው የመጣሁት? ያው ትዕቢታዊ ነገራችንን እንለወጥ ብዬ ነው። እንግዳ አቀባበላችን እንዴት አየው? ምንም አትሉም። ጭራሽ ሙድ ይዛል እንዴ? ጭራሽ እጃችን ላይ ሆነም ትዕቢት ያምራል። ቆይ ሲምባ፣ እሱ የኛው ገን ነው። አንተ ባትኖርኩ አፈራው ልሰው ነበር። እንዴ ቃልዬ ግብዣዬን ስለተቀበልክ አመሰግናለሁ። እንደው ልጅው ይሄ ነበር እቅድህ? እና ልጅቷን ምን ልታረጋት ነው? ህይወቷ እንደ ካርታ በብዙ ላይ ነኝ ስትል ታች ነኝ ስትል መሀል ላይ ነው ማድረጋት። ለህይወቴ ትርጉም ካላቸው ነገሮች አንዱን አሳጣኛለች። በደንብ አስተምራታለሁ። እመኝ፣ ህይወትሽን በሙሉ ቅዠት ነው ማድረግብሽ። ቦክስ ላይ አታውቀኝም። ሰፈር ውስጥ በተደጋጋሚ መታየት ላሰብነው ነገር ጥሩ አይደለም። ሰፈር እኮ ናፈቀኝ። በእናትህ ትንሽ ቀን ብቻ ሁሉም ነገር ይስተካከል። አረ ስቀልድ ነው እንዴ? ለጓደኛዬ ሀገርስ ብለቅ ደግሞ እነዚህ እነማን ናቸው? ይዞ የሴቶች ሩጫ ዛሬ ነው እንዴ? አይመስለኝም እባክህ። እዚህ ጋር አይደለም፣ እዛ ጋር ነው። እቺ ደግሞ መች ተፈታ? ማናት? ዳና ትባላለች። የበሰበ ቤት ናት።
ከናንተስ ማን ነው ይዛና? እኔ ነኝ። ምን ልተባበራችሁ? ትብብር? ከዚህ በኋላ ይሄ ቦታ የኔ ነው። ዳግመኛ እዚህ ቦታ ላይ አያችሁ አልፈልግም። ትብብር ካልኩ ይሄ ፍቅር የተሞላበትና ደስ የሚል ዛቻ ነው ዛሬ ካንቺ የሰማሁት። ለማንኛውም የምትይው ነገር ስለሚሆን ከዚህ ቦታ ሂጂ። ያንቺ ተራ ማስፈራሪያ ለኔ ዋጋ የለውም። ተራ ማስፈራሪያ ያርገው። የኔ ቃል ምን ያህል ዋጋ እንደሚያስከፍል ታያለሽ። ደሞ እኔ እንዳንተ ተራ የመንደር ዱርዬ አይደለሁም። እሺ እና ዛሬ ምን ነው የመንገድ ውስጥ ተራ መቀመጫ ማርሽ? የኔ መስሎ የተሰማኝን ነገር መንጠቅ የሆነ የሚሰጠኝ ስሜት አለ። ገባ? ግን እኔ የሆነውን ነገር ያንቺ መረጋትሽ ያሰብሽው ነገር የማይሆን ነው። የምኞት ህልም ነው። እኔ ተመችቶኝ ፈልጌ ያጣሁት ነገር የለም። ይልቅ እስከ ነገ ጊዜ ሰጥቻለሁ። ነገ ስመጣ ይሄ ቦታ ባዶ ሆኖ ማየት እፈልጋለሁ። ምን እያልሽ ነው? የትኛዋን አምባገነን መሆን ፈልገሽ ነው? ስልጣን ላይ እኮ ሌዲስ ፈርስት ምናምን አይሰራም። አየሩም እንደምታየው አይፈቅድም። ይልቅ አሁን እናቆማችሁ። ያሳየህን መንገድ ራስህ የምትሄድበት መሆን አለበት። ዝም አትዩ። ደግሞ እንዴት ነው የሚያረጋችሁ? የሰማችሁኝ አልመሰለኝም። የኔ ነገር ብላ ምናምን ልትል ያንተ የሆነውን ነገር ሁሉ አሳጣለሁ። የኔ የምትላቸውን ሰማል። ሰማህ? አንቺ ራሱ ስሚኝ። ቦታ አቃ አይደለም። በዙሪያ ያለው መንከታትሽ ዝምቤን ራሱሽ ማለታትሽ። ዙሪያህን ግን አታውቀው። የኔ ከምትለው ነገር የጎደለ ያለ ይመስልህ? አታስቢ፣ ሙሉ ነው። ሲምባ ምን አባሹ ሲምባን ያደረግሽው? ምን እንዳደረኩት ለማወቅ ያቋቋል አይደል? ሴት ናት ብለው የናቁኝ መጨረሻቸው እነሱ ራሱ እንዲጠሉት አድርጊያቸዋለሁ። ጓደኛ ወንድሜ ሲነጥቀኝ የተሰማኝ አንተም በትንሹ በጓደኛ ቀመስ። ፈልገው ምናልባት መጨረሻ ላይ ከደረስ እሱ ጋር ያለውን ነገር ይናዘዝልኝ። ወንድሜ ልክ እንደዚህ አጣጥሮ ነበር፣ አሞት ነበር። ከዛው ታሳድዳት የነበረችው አሞሊ መልእክት አስቀምጣልሃለች በል ከደረሰ አየህ፣ ያንተ የምትላቸውን ነገሮች በሙሉ መውሰድ እችላለሁ። ምክንያቱም እኔ ዳናይት ያጠፋው ህይወት የህይወት ካሳ መክፈል ነበረ። እሱን ደግሞ በህይወቱ አግኝቼዋለሁ። ምንድን ነው የምትቀባጥሪው? እሱ ጣ ሁልሽም ጋር ይደርሳል። እሺ ሲምባ፣ አንድ ነገር ይሁንና ዋጋችሁን ነው የምሰጣችሁ። ይቅና ቃልዬ፣ ሲምባን እንፈልገው። የሆነ ነገር ሆኗል። የለም እኮ ኢዙ፣ አረ ሲምባን ወቅቶ ወርቋል። ውሻ ቃልዬ፣ መፍጠን አለብን። ሲምባ ምንም መሆን የለበትም። ቶሎ በል ቃልዬ።
ሲምባ 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 እስከ ዛሬ ለጆ በደል በስቤ ላይ የፈጸምኩትን ነገር ባለመናገሬ ይቅርታ አድርግልኝ። አልይ አምቡላንስ ጥራ። ይቅርታ አድርግልኝ። ለዚህ ነገር ዳንኤትን ዋጋ አስከፍላታለሁ። አንተ ዝም በል። እሷ አይደለች የበስቤ ፍቅረኛ የነበረችው ሞሊ ናት። ሙኒድ እንዳይ ቢያየን ምን ሊያመጥ? እንደውም እጁ በካቴና ታስሮ ማየት ነው ያማረኝ። ያለፈው አልፈዋል። ከዚህ በኋላ ዋጋ መክፈል ይቅርብን። ለካ አንቺ ጨዋታ ይዘሽ ነበር። ሁለት ያጉድለሽኛል። ምላሹን እሰጥሻለሁ። አውሬውን ይዛና አሳይሻለሁ። አይኔ ያጠፋ የኔ ክፍል ዘንድ ግድ ይለዋል። ለትደመኛ እንደም ጭምር ነው። ርህራሄ የሚባል ነገር የለም። የራሳችንን ፍርድ ራሳችን እንሰጣለን። ይዞ ከጀርባ ናቸው። ፈልጓቸው። ልታገኘኝ ፈልገኝ እንደነበረ ሰማሁ። ይዛና ምነው የጓደኛችሁ ሰልስ ሳይደርስ መጣችሁ ነው ወይንስ የእናንተንም አንድ ላይ ልታረጉት ፈልጋችሁ ነው? ሀዘን የጋራ ብናደርገው ጨዋታ የበለጠ የሚያምር አይመስልሽም? እስካሁን የተጫወትነው ጨዋታ አልተመቸም መሰለኝ። ወይስ እንደ ልጅ ጨዋታ ትወዳለህ? እና ጨዋታዋን ሞቅ እናድርጋታ። እኔን ወንድሜ ነኝ ና ና ና ና ተነስ ተነስ። ይዙ ወዴት ነው የምትሄደው? ብድር ልመልስ። አንተንም እኮ እንደዚህ ባል ይገሉ ይችላሉ። ትሞትብኝስ? እኔ ሞትን አልፈራም። እድል ሞትን የሚፈሩት እነዛ ለመኖር የሚስገበገቡ ሰዎች ናቸው። ግን አንቺን ካገኘሁ ጀምሮ ስግብግቦኛል።
ይዙ ወንድሜ፣ ይዙ ወንድሜ፣ ወንድሜ በሉት ወንድሜ። ተነሽ ጌታ፣ ተነሽ አብሽ፣ አትኮኒ፣ ተነሳ፣ ተነሳ፣ ይዤ ተነሳ፣ ተነስልኝ፣ ተነሳ። ወንድሜ ፍትህን የማሰጠት ስልጣን ያለው አንድ እሱ ነው። አንተ ያለ ትልቁ አቅም ማመስገን ነው። ማንን ዋጋ የምታስከፍል? አንተ ዋጋ የመክፈል እንጂ የማስከፈል ስልጣን የለህም። ወንድሜን ገደሉት። ስማይን ልብ ብለህ በጎደለ ብቻ የሚሞላውን እመነው። ዋጋውን ለሱ ተው።